ሰላም እንደምን አላችሁ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን አሁን ነኝ ተመልሼ መጥቻለሁ። በዛሬ ቪዲዮአችን ላይ በኢትዮጵያ ካርድ እንዲሁም በኤስዲቲ በተጨማሪ ደግሞ በሌሎችም የጌም ኮይኖች የሚከፍላችሁ በጣም አሪፍ አፕ ይዤላችሁ መጥቻለሁ። እዚህ ጋር ስለ አፑ የተወሰነ ማብራሪያ ሰጣችኋለሁ። ኮሜንት ላይ ሊንኩን ታገኙታላችሁ። ከዛ በፊት ለዩቲዩብ ቻናላችን አዲስ ከሆናችሁ አሁን እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የማቀርብበት ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቪዲዮውንም ሲጀምሩት ላይክ ማድረግ አይረሳ። ለኛ ጋር ቤተሰብ ከሆናችሁ በየጊዜው የምለቃቸውን የኦንላይን ስራዎችና አንዳንድ ማቃቸውን ትምህርት ሼር ማድረግበት ዩቲዩብ ቻናል ነው። ስለዚህ ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ታተርፉበታላችሁ። በዛሬው አፕሊኬሽን ላይ ይዤላችሁ የመጣሁት አፕ በኤስዲቲ እና በኢትዮጵያ ካርድ የሚከፍላችሁ ከባለፎልታው ለየት ያለ አፕሊኬሽን ነው። አብዛኛው ሰዎች የምትጠይቁኝ እነዚህ አፖች ለምንድነው ለኛ የሚከፍሉን የሚለውን ላብራራላችሁና አካውንት አከፋፈትና እንዴት መጫወት እንዳለባችሁ እንዴት ፖይንት መሰብሰብ እንዳለባችሁ የምነግራችሁ ይሆናል። እነዚህ አፕሊኬሽኖች ለኛ የሚከፍሉን ከድርጅት ጋር አብረው ስለሚሰሩ ነው። ለምሳሌ እዛ አፕሊኬሽን ላይ ፖስት የሚደረጉት የጌም ድርጅቶች ከነሱ ጋር በመነጋገር እዛ አፕሊኬሽን ላይ ጌማቸው እንዲተዋወቅላቸው ፖስት እንዲደረግላቸው ያደርጋሉ። እነዛ አፕሊኬሽኖች ጌማቸው ሲተዋወቅ ፖስት ሲደረግላቸው ብዙ ዳውንሎድ ያገኛሉ። ብዙ ዳውንሎድ ካገኙ ደግሞ ከጎግል ጋር አድሰንስ ጋር ወይም የጎግል ማስታወቂያ ድርጅት ጋር በጋራ በመሆን አፕሊኬሽናቸው ላይ ማስታወቂያ በማሳየት ብዙ ሪቬኒው ያገኛሉ። ብዙ ሰው ጋር በደረሱ ገቢያቸው ይጨምራል። ስለዚህ አፕ የሚሰራ ድርጅት አለ። አፕ የሚሰራው ድርጅት ደግሞ እዚህ ጋር አፖችን ከሚያስተዋውቅ አፕ ጋር ኮላብ በማድረግ በክፍያ ተስማምተው አፖችን ፖስት ያደርጋሉ። እኛ እነዛን አፕሊኬሽኖች ዳውንሎድ ስናደርግ ድርጅቱ ደግሞ ዳውንሎድ መደረጉን ያህል ያ ፖስት ያደረገው ድርጅት ደግሞ ለዚህኛው ይከፍላል። ሁለቱን እኛ ተጠቃሚና የአፑን ባለቤቶች በጋራ መሀል ላይ ሆኖ የሚሰሩ አፖች ናቸው። እንደ ኤጀንሲ በሏቸው። እንደ ኤጀንሲ ሆነው በጋራ ሆኖ የሚሰሩ አፖች ናቸው። እኛ ደግሞ ጌሙን ዳውንሎድ አድርገን በተጫወትን ቁጥር በፐርሰንት በዶላር የሚከፍሉን አፖች ናቸው ማለት ነው። ስለዚህ አሰራራቸው ግልጽ የሆነላችሁ ይመስለኛል። መሀል ላይ አፕ የሚሰራለ አፑ ደግሞ እንዲጫንለት ዳውንሎድ እንዲደረግለት የሚፈልገው ባለቤት የአፑ ባለቤት ከዚህ ድርጅት ጋር በጋራ ኮላብ በማድረግ ይሰራሉ ማለት ነው። ስለዚህ ለኛ የሚከፍሉን በዛ መልኩ ነው። እኛ ደግሞ ጌሞቹን አውርደን ፕላይ ስናደርግ ስንጫወት ፖይንት እንሰበስባለን። እነዛ ፖይንቶች ተሰብስበው ወደ ገንዘብ ይሄዳሉ። የዛሬውም አፕሊኬሽን እንደተለመደው 100,000 200,000 ወይም በሚሊዮን ብር አሰሩበትም። ነገር ግን የተወሰነ ዶላሮችን ማግኘት ከፈለጋችሁ 10ም 20ም አሊኤክስፕረስ ላይ ቃለ ማዘዝ ለሳንቲም ለወር መከፍሉት ዋይፋይ ከፈለጋችሁ በትርፍ ጊዜያችሁ ኢንጆይ ብታደርጉበት ብዬ ያመጣሁላችሁ አፕሊኬሽን ነው። ከስር ጋር ያለውን ሊንክ ክሊክ ስታደርጉት ቀጥታ ወደ ፕላይ ስቶር ይሄዳል። ፕላይ ስቶር ላይ ገብታችሁ አፑን ዳውንሎድ ማድረግ ስትጀምሩ ይጭንላችኋል። አፑን ኢንስታል አድርጋችሁ ወይም ዳውንሎድ አድርጋችሁ ስትጨርሱ ቀጥታ ኦፕን የሚል ይመጣላችኋል። ኦፕን ስትሉት በስልካችሁ የምትጠቀሙትን ኢሜል አድሬስ እንድታስገቡ ያደርጋችኋል። በስልካችሁ የምትጠቀሙትን ኢሜል አድሬስ ስታስገቡ ፊት ለፊት ላይ ቦክስ ይከፈትላችኋል። የላይኛው ቦክስ ምን ይላል? ፕላይ ቱ ጌም ይላል የመጀመሪያው። ከስር ደግሞ አፕና ታክስ አለ። አፖች ማለት እነዚህ የነገርኳቸውን የድርጅቶች አፖች ፖይንት የሚሰጡትን አፖች ታገኛላችሁ። ከጎን ደግሞ ታክስ የሚለው ታክሶችን የምትሰሩባቸው ሰርቬዎች የምትሰሩባቸው ቦክሶች ናቸው። ሁለቱም ቦክሶች ለማስከፈት ግን የግዴታ የላይኛው ፕላይ ጌም የምትለዋን ነክታችሁ ጌም ዳውንሎድ አድርጋችሁ መጫወት አለባችሁ። ፕላይ ጌም የምትለዋን ክሊክ አድርጋችሁ ወደ ውስጥ ገቡ። ውስጥ ያሉ ጌሞች አሉ። አንድ ሁለቱን አውርዳችሁ እነዛ ሚሽን ኮምፕሌት ስታደርጉ ከስር ያሉት ሁለቱ ቦክሶች ይከፈታሉ። ሁለቱ ቦክሶች ከተከፈቱ በኋላ በዚህ ጋር ሰርቬይ መስሪያ አለ፣ በዚህ ጋር ታክስ አለ፣ በዚህ ጋር ደግሞ ጌም መጫወት አለ። እነሱን ነክታችሁ የተመቻችሁን ጌም ዳውንሎድ አድርጋችሁ መጫወት ትጀምራላችሁ። መጫወት ከጀመራችሁ በኋላ በተጫወታችሁበት ታይም እየቆጠረ በታይም ከሆነ በታይም በሚሽን ከሆነ በሚሽን ይጨርሰላችኋል። እዛ ጋር ያሉትን ጌሞች ካላወቃችሁ ደግሞ የጌሙን ስም ይዛችሁ ጄሚናይም ኤአይ መጠየቅ ትችላላችሁ። ካልሆነ ዩቲዩብ ላይም በአጭር ጊዜ እንዴት ሚሽኑን ኮምፕሌት እንደምታደርጉ የሚያሳይ ቪዲዮ ስላለ ዩቲዩብ ላይ መጠየቅ ትችላላችሁ። እሱን ሰርች አድርጋችሁ ጌሙ ስትጫወቱ ሁለቱ ይከፈታል። ሁለቱ ሲከፈቱ በጣም ብዙ ፖይንት ስለምታገኙባቸው ሁለቱን ገብታችሁ ፕላይ አድርጋችሁ አፖችን ዳውንሎድ አድርጋችሁ ሚሽናችሁን ትጨርሳላችሁ። ሚሽናቸውን ስትጨርሱ እዛ ጌም ላይ ፖይንት ይሰጣችኋል። ከላይ እንደምታዩት ፖይንት ያሳያችኋል። ፖይንታችሁ ተሰብስቦ ደግሞ ሪዲም ይላል። ሪዲም የሚለውን ከስር ላይ ሪዲም ምትል ታገኛላችሁ። ጥግ ላይ ሪዲም የሚለውን ስታገኙ የፔመንት ሜትድ ያሳያችኋል። ካርድ፣ ዩኤስዲቲ ምናምን እያለ ያሳያችኋል። የፈለጋችሁትን ክሊክ አድርጋችሁ ፔመንት ሜትድ ታስገባላችሁ። ከፈለጋችሁ ባይናንስ፣ ለምሳሌ በባይናንስ የምትቀበሉ ከሆነ ባይናንስ አካውንት የከፈታችሁበትን ኬዋይሲ ቬሪፋይ ያደረጋችሁበትን እሱን ኢሜል ትልኩላችኋላችሁ። በኢሜላችሁ ሳንቲማችሁን ወይም ዶላራችሁን የሰራችሁት ይከፈላችኋል። የሞባይል ካርድ ነው የምፈልገው ካላችሁ ሳፋሪም ኢትዮ ቴሌኮምም አለ። ከሁለቱ መርጣችሁ ማውጣት
ትችላላችሁ። እነዚህ ጌሞች ላይ ቶሎ ገንዘብ ለመስራት ምን ታደርጋላችሁ? ቲክቶክን ፌስቡክን በመጠቀም ቪዲዮ ትሰራላችሁ። እንደኔ ሰዎችን በብዛት ከጋበዛችሁ በብዛት ይከፍላችኋል። አይ እኔ ደግሞ የምጫወትበት ትርፍ ጊዜ አለኝ ካላችሁ ከቲክቶክ ላይ ከምታዩት አለባሌ ዌስት ከምታደርጉት ታይም ወስናችሁ በትርፍ ጊዜያችሁ ተጠቀሙና ተጫወቱ። ያን ትርፍ ጊዜያችሁን ተጠቅማችሁ ከተጫወታችሁ በኋላ በተሻለ መልኩ ያስብላችኋል ማለት ነው። ስለዚህ ይሄን ነገር እንደ ስራ አትያዙት፣ እንደ ስራ አቁማችሁ ምናምን አትያዙት። በይበልጥ አሁን ተማሪ ከሆናችሁ 12 11 ከዛም በታችሁ ናችሁ የሆነ ሳንቲም 10 ምናምን ዶላር አግኝቼ ወደ ትሬዲንግም ወደ ሌላም ነገር ገባለሁ ካላችሁ ለእናንተ ወርዝ ያደርጋል። ነገር ግን ዋና ስራ ካላችሁ ገቢ ካላችሁ እንደ ትርፍ ሰዓት መደበሪያ አድርጉ። ለምሳሌ ስልካችሁ ላይ ጌሞችን ጭናችሁ ትጫወታላችሁ። ያው ሳቲስፋክሽን ከማግኘት በቀር ምንም አይነት ቤኔፊት አይኖረውም ጌሙን ስለተጫወታችሁ። በዚህ ድርጅት አማካኝነት ግን ጌሞችን ስትጮቱ ፖይንት ታገኛላችሁ። ፖይንቱ ተሰብስቦ ደግሞ ገንዘብ ይሆናል። ስለዚህ ታይማችሁ ዌስት ከምታደርጉ የሆነች ጥቃቅን ሳንቲም ከፈለጋችሁ በዚህ መልኩ መስራት ትችላላችሁ። ተጨማሪ የምነግራችሁ ነገር ጌሞቹን ሚሽናቸውን እያነበባችሁ መጨረስ ትችላላችሁ። ካልሆነ ደግሞ ዩቲዩብ ላይም ገብታችሁ እያያችሁ መጫወት ትችላላችሁ። ስለዚህ ይሄን ነገር በማድረግ የተወሰኑ ሳንቲሞችን ማግኘት ትችላላችሁ ማለት ነው። ስለዚህ ይሄን ነገር ሼር ላርጋችሁ ብዬ ያሰብኩት ለዚህ ነው። ይሄን ነገር ሼር ባረጋቸው እነዚህ ልጆች ይጠቀማሉ ብዬ ስላሰብኩኝ ነው። እኔ ዩቲዩብ ቻናል ላይ ፖስት ማድረጋቸው ነገሮች ማይከፍል ነገር ፖስት አላደርግም፣ እስካም ነገሮችን ፖስት አናረግም። ስለዚህ ሌጀትና የተረጋገጠ እኛም በተደጋጋሚ ክፍያ ተቀብለን ነው። ካርድም እየሞላችሁ ጥቅል በመግዛት የቀንም ጥቅል ወርም ጥቅል እየገዛችሁ ስራችሁን ማቀላጠፍ ትችላላችሁ። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ በጣም በየጊዜው ለመስራት በምችለው ሞክራለሁ። ከእናንተ የሚጠብቀው ሰብስክራይብ አድርጋችሁ ቤተሰቡ ነው። ዩቲዩብም እንደምታውቁት አዲስ ህግ አምጥቷል። ድሮ 1 ሰዓትና 4000 ዎች አወር ነበር ሞኔታይዜሽን ለመቀላቀል። አሁን ያቀርቶ ከፌብራሪ በኋላ 2027 ላይ 8000 ዎች አወር እና 1 ሰብስክራይበር ሆኗል። ስለሱም ዩቲዩብ ጀምራችሁ መስራት ከፈለጋችሁ ይሄኛው ገደብ ሳይመጣ ቶሎ ብትንቀሳቀሱ የተሻለ ይመስለኛል። የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ ማድረግ አይረሳ። ቪዲዮን ከወደዳችሁትም ሼር አድርጉት ለጓደኞቻችሁ ለዘመዳችሁ። ምትሰጡት አስተያየት ካለ ከስድብ ውጪ ኮመንት ላይ መጻፍ ትችላላችሁ። እኔ በየጊዜው ለእናንተ ይጠቅማል ያልኳቸውን እውነተኛ ነገሮችን ሼር አደርጋለሁ። በዚያው አጋጣሚ ልነግራችሁ ፈልገው እውነተኛ ሳንቲም የሚከፍሉ አፖች እንዲህ እንደሚባሉት በቀላሉ በሚሊዮኖች አይሰራባቸውም። በቲክቶክ ወይ በዩቲዩብ ብዙ $100,000 መስራት ይቻላል በጣም ከተሰራ። ነገር ግን በእንደነዚህ አፖች ደግሞ ብዙ ሺህ ገንዘቦችን መስራት አይቻልም። ጥቃቅን ሳንቲሞችን ነው። ጥቃቅን ሳንቲሞች ደግሞ እውቀት ካላችሁ በትሬዲንግም በሌላ ማሳደግ ትችላላችሁ። የዛሬው ቪዲዮ ይሄን ይመስል ነበር። ሁላችሁም በያላችሁበት ይሄን ቪዲዮ ስለተከታተላችሁን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እንደዚህ አይነት ተመሳሳይ ቪዲዮ እስከምንገናኝ ይመቻችሁ።